ሰላም ሰላም ተማሪዎች፣ እስኪ ሃይስኩል ተማሪ ከሆናችሁ እችን ጥያቄ ሞክሯት። ጂኦግራፊ ግሬድ 9 ምን ትላለች? which process are primarily responsible for creating major landforms like mountain by pushing up parts of earth's crust? A. external process like erosion and weathering. B. internal process like tectonic movement and volcanic activity. C. hydrological process like river and deposition. D. atmospheric process like wind patterns. ሶ ትክክለኛው መልስ ገምቱ። ትክክለኛው መልስ ቢ ነው፣ እንደምታውቁት ማለት ነው። ማውንቴን ሊፈጠር የሚችልበት ምክንያት ምንድነው ነው የሚለው። እንደምታውቁት ማውንቴን ደግሞ ሊፈጠር የሚችለው ኢንተርናል ፕሮሰስ በቴክቶኒክ ሙቭመንቶች ፕሌቶች አንድ ላይ ጆይንት አድርገው በምንድነው ኮላብ በሚያደርጉበት ጊዜ የሚፈጠር ነው ማውንቴን ማለት ነው። ሶ ቢ ላይ ያለው ኢንተርናል ፕሮሰስ ላይ ማውንቴን ቴክቶኒክ ሙቭመንት እና ቮልካኒክ አክቲቪቲ የሚለው ትክክለኛ ኦፕሽን ነው ማለት ነው። ኤ ላይም ያለው ትክክለኛ አይደለም። ኤክስተርናል ፕሮሰስ ከላይ ያለ እና ዌዘሪንግ ከላይ ያለ ጎርፍ ምናምን አሁን ከማውንቴን ጋር የሚገናኝ ነገር የለውም። ሶ ትክክለኛው መልስ እሱ ነው ማለት ነው።